ሳባሽ በደንብ ጠቢ ከኔ ጋር ተሳፈጭልሽ ነበር። ነው ምትዩ ስለሽ ቃሽን ጠቢ እባክሽ። ካልሆነ ለማሚ ነው ጉድሽን ነግርልሽ። የምን አባታችሁ ጉድ ነው ደግሞ? አረ ምንም ጉድ የለም ማሚ። ዝም ብለሽ ጠቢ ንገሪኝ አንቺ። አረ ምንም ጉድ የለም ማሚ። አሃ ጭራሽ መደበቅ ጀመራችሁ? አረ እነታት ነው በቃ። ምን ትልቁን ብርጭቆ ሰብረው ነው በቃ ማሚ። ቆይ ልክፈት። የኔ ብር ያልቅም ብላችሁ እቃውን ፍጁት እንዴ? እኔ ምን አደረኩ ማሚ? አንቺ በረበረ እስካሁን አልቀየራችሁትም? አንቺ ወረጅልኝ ባክሽ ደክሞኛል ነው ደግሞ እጅሽ አልታጠብሽም። አስቀኝ እኮ ነው ወንድ ተናገሪ። ሳልገባ ልመልሱኝ ነው እንዴ? ምን ሆነሽ ነው? መተቃቀፍ አበዛችሁ። ምንም ይያን መጣውን በቃ ብሎ ክብር አይወድልም። ና ግባ። እሰይ ልጅ የመጣህልኝ ማሚዬ እስካሁን እልልታ አለ። ኦ ማይ ጋድ ና እባክህ ልቀፍህ፣ ናፍቀኸኛል። እናስ የቤቱ ትወዳለሽ? ተመልሶልሽ አትመልሽ ማሚዬ። ሳትነግረን መጣ። እባክሽ እኔም ሳይነገረኝ ነው የተጫወትኩት። ምን ድሮስ በዚህ እብደት ቢቀበሉት ነበር የሚገርመው። ልግባና አዝነህ ተቀመጥ። በሉ ግቡ። አንቺ እቃሽን እጠቢ። ኦኬ ነው። ምንድነው? ፍራንክ ነው እንጂ የራስ ጉዳይ። እሺ ሰኝ ይናጣል። ጨርሻ ልመከረው ብዙ ነው። እሺ I see a little silhouette of a mascara, mascara, the bandango, thunderbolt, the lightning, very, very brightening. እንዴ ነው ከቤት ስሞጣ ወንድሜ እያለ ምን ተንኮል እያሰብሽ ነው? ሾካካ ምን ያሸኩክሻል? እሰይ የትማባሽ አትሄጃትም። አሁንማ መጥቶልሻል። ዝም በይ እባክሽ። ይብላኝ ላንቺ። እኔማ ልሄድ ነው። አሎ ወሬን ነው። እኔ ክላስ ነኝ። አንቺ ጓደኞቼ ጋር ምን ታደርጊ? ቺል እናድርግ። ኧረ ሆነ ቺል አንቺ እስካሁን ይያላችሁ ምን ይግድ? ኧረ ወንድሜ ቶሎ እኮ ነው የምመለሰው። ካጋጮሽ ቆዩ መሰለኝ። አትወጪ ነገርኩሽ። ሰላም ተከራይ ነህ እዚህ ቤት? ሰው እንድጠራልኝ ነበር። ማንን? ኔቪንን። አስቲ ማርያም በል። ምን ነው? የለችም እንዴ? ሳታት የለችም አልኩህ አይደል? ምን ይመስላል? ያሟል እንዴ? ዘፋር ቆይ ምንድን ነው? ምኑ? አትወጪም ያልከኝ? እንድትወጪ ስለማልፈልግ ነው። ኧረ ነው? አዎ ሂጂ ግቢ። ጭራሽ ቤት ድረስ ወንድ ደፋር። ሰሚ ደርሼ ልመጣ ነው። ወተሽ ልይሽና ወዮልሽ። እሺ አንቺ ዋ አትነጫነጪ። ሲያስጠላ። አሁን መጥቶ ወንድምነኝ እንዴ? ምንም ባሽላችሁ። ኧረ ምንም ይሻልሻል። አንቺ ድንጋይ የራስሽ ጉዳይ። ምንድነው እንደዚህ የሚያደርግሽ? ምን አገባሽ? ታላቅሽ ነኝ። የእናንተ ታላቅነት በአፍንጫ ይወጣሽ። ወዴት ነው? ልወጣ። ወዴት? ሰው አግኝቼ ልመጣ። ተይ በኋላ አጋሽቶ ነው የሚለቀሽ። ወዴት እየሄደች ነው? እኔ እንጃ ማሚ። ወንድሟ አይቷታል? አይ በቃ ገደላት። እንግዲህ የትማ ቦሾ ማታመጪሽ? በቃ ይቅርታ። አንቺ ነቀለው አትውጪ ስልሽ የምትወጪው አይደለም እኮ ወንድሜ፣ ውጭ ናፍቆኝ እኮ ነው። የናፈቀሽማ ዱላው ነው። ያቺ ዝም በያቺ ባሽቃብጪ።
በቃ እናንተ ደግሞ አትበጥበጡ እስቲ እኮ ጭራሽ እኮ በቃ ሂጂ እስቲ አንቺ ወደ ውስጥ ግቢ ምንክሽ እንዳይመስልሽ አንቺ አይጥ እንዴ ምንድነው ወንድም ተብዬው ከሴት ጋር ቆሞልሻል የት አለ እስኪ አትንቀልቀል ቆይ ፎቶ ማን አንሳው በኋላ ካየሽ ግን አይለቅሽም ኧረ እሱ ነው የገረመሽ ወንድሜ አይደለም እኮ ምን መሰለሽ እንጂ በቃ እንደዛ ነገር ያልኩህን ብር አታስገባልኝ የምን ብር ለክላስ ፈልገዋለሁ ያልኩህን 3000 ብር እሺ ልክልሻለሁ አሁን ላክልኛ በኋላ ትረሳዋለህ እሺ ገብቶልሻል ሂጂው አመሰግናለሁ ወንድሜ ችግር የለውም ትመልሺው የለ አየሻ ተበቀልኩት መስሎሽ ነው ቤት ሲገባ እንኳን የሚቀበልሽ ኧረ ያነሳሁት ፎቶስ እሱ ከዱላ የሚያድንሽ መስሎሻል አንቺ መላጣለች ቤት አገኝሻለሁ አቤት የሚከራይ ቤት አለ እንዴ የለም እሺ ሌላ ቦታ የት እናገኛለን እኔ አላቀላችሁም ኡፍ ትተዋወቃላችሁ የት ነው ማውቃት ምን አቀልሃለሁ አንተ ስታወራ አይደል እንዴ እንደዛ አይነችው ቀልድ ነው እሱን ትተን ቤቱን እንፈልግ ካልሆነ እህቴ ጋር ብዙ መቆየት አልፈልግም እኔ ጋር አስረ እምቢ አልከኝ ቆይ ለምን ድሮ ቤት አትሄድም የት እነዛ ናቸው ቆንጂዮቹ ቤት እነኒ ፊንጋ አዋ አረ አይሆንም ወንድሜ መልስልኝ እሺ ብሪን ስመለሽ ስልክሽ ይሰጥሻል እኮ በቃ እሺ መጠብቀው ስልክ አለ እሺ ጨምረሽ ትልኪያለሽ እሺ በቃ መልስላለሁ ስጠኝ ዞር ብለህ ዘበናት እንኪ ስሚ ካላቅምሽን ጣጣጣት በይሺ አሁን ብር ይላኪልኝ ያዣውን 1000 ቁጥራን አውቀዋለሁ በሱ ልክላለሁ ጎበዝ ልጅ ታናሽ ታላቋን ስታከብር እንዴት ደስ እንደሚል ብታይ ገብቶልሃል ጎበዝ ልጅ አሁን ከፈለሽ ገደል መግባት ይችላልሽ ቆይ ካልሰራውልሽ ምንድነው ግን እናንቺ ይሻላል እኔ አላውቅም ግን ወንድሜ ካየ ይገለናል ለምን ከቤት እንደወጣው በዛ ላይ ከወንድ ጋር እንደሆንኩ ካወቀ ይገለኛል እንዴ ለምን ትልቅ ልጅ እኮ ነሽ እሱ ጋር ስቲል ልጅ ነኝ በቃ እኔ ልሂድ ገና አሁን እኮ ነው የመጣሽው በደንብ ፊትሽን አላየሁት ሚጋንም የለችም ሁለታችንን ካጣ ሌላ ነገር ነው የሚያስበው እሺ መች ነው ድጋሚ አይኖችሽን በቃ እደውልልሃለሁ ቻው አንቺ የታባቷ ነው ሄደሽ እንዴ ገና መምጣት አይደል እንዴ አትውጪ ስትባል ይብዝባታል ራስኮብስ አረ ምንም አላልኩም ያው እንደው መታለች የታባሽ ነበርሽ ታች ሰፈር ምን አባሽ ታደርጊያለሽ ኤደን ጋር ነበርሻ አዎ ብታይ ትንሽ አሟታል እና ታዲያ ለምሩ ለማሚሳ ነገር ሲወጣሽ ድንገት ነው የነገረችኝ ወንድሜ እሺ ጊዜውን የት እንደነበርሽ ደግሞ ደርስበታለሽ ምን አባሽ ተፈጠርሽ እሺ ዛሬም ሄደሽ ልታገኘው አዎ በጣም ናፍቆኝ እኮ ነው ግን ዛሬ እንዳትቆይ ድጋሚ ማሽልሽ እንዳይመስልሽ ችግር የለውም አልቆይም ነግሬሻለሁ እሺ በቃ ተከራከሪ ድንገራስ ዛሬም ማየት አባሽ እንደምትይዝ ይታል ይሄ ሽንት ናቀሽኝ ቆይ ለምንድን ነው እንደሚመጣ ሳትነግረኝ በድንገት የመጣው አማራጭ አልነበረኝ ለዛ ነው በቃ አዲስ ህይወት የጀመርሽ መስሎኝ ነበር ለዛ ከዛ ብለህ ከምታስብ መታጠቀኝ ነበር እሱማ ልክ ነሽ አጥፍቻለሁ ለሱ ደግሞ ይቅርታ እሺ ችግር የለውም
ስሚ ወንድምሽ ቤት ከመጣች ገላታለሁ እያለ ነው። ደግሞ ምን አረኩኝ? ከማንም ወጠጤ ጋር ምናምን እያለ ነበረ። ወንድሜ አይቶኛል። በቃ ልሂድ። እንደው አንቺ ሲነገርሽ አሰሚ ምን እንደሚሻላችሁ አንቺ ቆይ ስራ አታትሽም እንዴ? አሁንም ላጋጭሽ እንዴ? አንተ አታርፍም እንዴ? ሲጀመር ማሚ አንቺ ነሽ እንደዚህ ያልሻቀበትሻል። እኔ ጋር እንደዚህ የምትሆነው ልታለቃቅሽ ባልሆነ ለምን ብዬ ነው ማለቅሰው? ማንን ይድላው ብዬ? ኧረ እናንተ እረፉ። ሰፈር ውስጥ ናችሁ። ማሚዬ አንዴ ዞር በይልኝና ድጋሚ ላጋጫትች። ጀመረኝና ናግደለኛ። አንቺ አሮጊት እስቲ ረፊ። አንተ ደግሞ ሄድስ ግባ። አጭሻል እንደ ልጅነትሽ ማሚ ቀሚስ ስር ገብተሽ የምታመልጪ መስሎሻል? ቆይ ይዝሻል። ትንሽ ይሻልሽና ደግሞ ያኛውን እጅሽን ደግምልሻለሽ። እሺ ሌላስ እንዴት እንደመጣት ነው ያላችሁ። እጇ ግን ብቻ አልተረፈ። አያ ድሮም አንተ ነህ እኔ ደግሞ ምን አደረኩ? አለት እያልኩ ሄጄ ነው። አንተ ደግሞ ምን አገናኝ? የዛኔ እኮ ወንድሜ አይቶናል ብላ ነው የሄደችው። በእኔ ምክንያት ነው። ኧረ እባክህ ዝም ብላ ትጨናነቅ። በሌላ ነገር ይሆናል። በእናትህ እንዲህ ብለህ ጭራሽ አታስጨንቀኝ። ወይ ለምን ሄደን አናዋራው? ማንን? ወንድሟን ነዋ። የምትፈልጋት ከሆነ ከወንድሟ ጋር በስትክክል ብታወሩ ጥሩ ነው። ጭራሽ ሌላ ጣጣ። ወይ በቃ ተዋት። በቃ ብቻውን ሄድ ባለው መሆኑ ነው እንግዲህ። በረሌ ልመጣ ነው። ጭራሽ ታስገድለኝ? እሺ ቢያንስ እንኳን አንድ አይንሽን አይቼው ትመለሻለሽ። ኧረ እባክህ ሰውዬ አልሞት አልኩ እንዴ? እናት መጪም በቃ እንዲህም በርቆ ስላየኸኝ አመስግንሽ። አሁን ልገባ ነው። ባይሆን ራሴ አመቻችቼ እንገናኛለን። እሺ ቻው። አታነሳም አንተ ካያ ወይ ማለቴ ስማችንም ተምታታብክ አስደንግጠሽ ነው አለዛ። በጣም ይቅርታ ግን ምንድነው እንደዛ ጮልቀ የምታየው? እኔ ኧረ አላጮልኩ ይረክ ነበር ታዲያ። አይ ሰው እየጠበቅኩ ነበር ለዛ ነው። ቢነን በቃ እኔ ልጅ ናቤት ገብተህ ቡና ጠጥተህ ትወጣለህ። አይ ይቅርብኝ ቻው። የት ነሽ? ከታች ሰፈር እየተመለስ። እኔ በቃ በር ላይ ነኝ። እሺ መጣሁ። ስማ ሚጋና አገኘችኝ እኮ። ምን ስታረግ? ወደ ቤታቸው አጮልቄሽ። ና በቃ ቤት ና። እና ምን አለሽ? ቡና ጠጣ ስለው እኮ ይቅርብኝ ብሎ እየሮጠ ሄደ። ወንድም ተብዬው እኮ ነው ያሰቀቀው። ተይው እባክሽ። ሄሎ ወንድሜ፣ የታባታችሁ ይላችሁ? በር ላይ ነን እኮ። በይ ቶሎ የፈጠነ ቶሎ ጀምሮ በእኔ ንገሩት። አሎ ወዴት ነው? የትም ወንድሜ፣ እዚሁ ነን። ስልክ ይዘሃል ብለን እኮ ነው። አረ ለኔ ያሰባችሁልኝ? አዎ ዝበይ ሙቲ ተሻቆሽ መጣት ለምደሽ ነው እንጂ እንደዚህ በተለይ አንቺኛዋ። አረ እንደዛ አይደለም ወንድሜ። እናንተ ግን በጣም እያስቸገራችሁ ነው። የፈለባችሁ አልመሰላችሁ? ካያ ነው እንዴ? መጦሽ ጠብቁኝ። ተዋወቃሉ እንዴ? እኔም ናቀልሻለሁ። አይ አለቀልኝ በቃ። በይ እኔ ተመልሰሽ ግቢ። ቆይ ምን ተገኝቶ ነው እንደዚህ የተለወጥከው? እባክህ አግብቼ ወልጄ አታረገውም አይባልም። ብታይ ባናቱ 2 ልጆች አሉ። አንተ ቁም ነገርና ቀልድ እኮ አይታወቅም። እባክህ ቀልድ ነው። ገና ልጅ አይደለው እንዴ? እሱን እንኳን ተው። ቆይ ግን ሰፈር እንዴት አገኘው? ምን ያረጉ ነው? ጆሮ ይዘው መሰለሽ እንዴ? ቆይ ግን እንዴት የተዋወቁት? ኧረ ተይኝ በእናትሽ። ወንድሜ እንደሆነ ካላወቀ እንዳይዘባርቅ ብቻ። ከቤት ከወጣሁ ትንሽ ቆየሁ። እዚህ አካባቢ የሚከራይ ቤት አለ ብዬ እየፈለኩኝ ነው። እንዴ እኔ ያለው ሌላ ሰው ጋር ልትሆን? እንደዛ ሳይሆን አላ ይሻላል ብዬ። አይ ቢሆንም በዛ ላይ ደግሞ እህቶቼንም አስተዋውቃለሁ። እህቶች አሉ?
ቆይ እንደውም ላሳየህ እስቲ። እነዚህ ናቸው? አዎ ማን ግን እባክህ አቃጥለው ይደፉኝ። አይ አሪፍ ነው። ምን ነው ምን ነው? አይ ደነገጥክ ብዬ። በቃ እኔ ልሂድ። እንዴ ወዴት ነው የምትሄደው? ገና ከመገናኘታችን ማዘሯ የላከችኝ ነገር አለ። ኦ ነው እንዴ? በቃ እንደዛ ከሆነማ ሂድ። አስብበት ገነሽ